ጊዜ አትችይም አንቺ ከሌሎች ሴቶች ያነስሽ ነሽ አትረቢም ሚላት ከሆነ ሚስት ፈሪ ደንባራ አደባባይ መውጣት የምትፈራ መናገር የምትፈራ አዲስ ነገር መሞከር የምትፈራ ነው የምትሆነው። ስለዚህ ሴቶች እንደዚህ እየተባላችሁ አትኑሩ። አያችሁ ሴት ልጅ ከወለደች አግብታ ከፈታች ማንም አይፈልጋት የሚባለው ውሸት ነው። ይኸው የተሻለ ባል ቀድሞ የተሻለ 10 እጥፍ የተሻለ 100 እጥፍ የተሻለ ባል የሚያከብራት የሚወዳት የሚያኖራት አገባት። ይህንን ነው የምላችሁ። በጣም ነው የምናመሰግነው ውዴ ታሪክሽን ስላካፈልሽ። አመሰግናለሁ አቡዬ። ትምህርት ተምረንበታል። በጣም ነው የኔ እናት ክበሪልን። አመሰግናለሁ። እሺ አቡዬ። አሜን አሜን። ቴንኪው። እሺ አቡዬ። ኮመንት ላይ አበረታቱ ልፍታው የምትል ልጅ አለች። እኛ እየቀለድን አይደለም። ቀልድ ከሆነ እድሜ ልክሽን ራስሽ ላይ እየተቀለደብሽ ትኖሪያለሽ። ቀልጂ። ቀልድ ሰዓት ቀልድ ነው፣ ቁም ነገር ሰዓት ቁም ነገር ነው። በጣም ብዙ ሴቶች በዚህ ሰዓት በባላቸው እየተሰደቡ እየተተፋባቸው ቺት እየተደረገባቸው እየተደበደቡ የሚኖሩ አሉ። ግን ወደው አይደለም፣ ለምን አልችልም ብለው ነው የሚያስቡት። እኔ ከሱ ጋር ከተፋታው ልጆችን የማሳደግ አቅም የለኝም። ለምን የለሽም? ሙሉ አካል አለሽ አይደል? አንቺ የአልጋ ቁራኛ ነሽ። ሙሉ አካል አለሽ። ሰርተሽ ማትበይ ልጆቻቸውን አዝለው ልብስ ሰው ቤት አጥበው የሚያሳድጉ እናቶች እኮ ክብራቸው በልጦባቸው ጥለው ወጥተው ነው እየተሰደቡ እየተመቱ ልጆቻቸው ጭቅጭቅ እያዩ እየሰከረ እየገባ ከሴት ጋር ከሚለፋደድ ባል ከሰራተኛ ጋር ከሚርመጠመጥ ባለጌ ባል እኮ ጥሰው ቀንበር ጥሰው ወጥተው እኮ ነው። ሙሉ አካል አለሽ ሰርተሽ አትበይም። ለምን ልጆች ያለ አባት እንዳያድጉ? የትኛው አባት ሰካራሙ የሚደባደበው ልጆቹን የሚሰድበው የሚመታው አንቺ የሚሰድበው የሚመታው ልጆችሽ አባታቸው ሲመጣ ሽብር የሚሰማቸው አባታቸው ማታ ማታ ሰክሮ ሲገባ ሽብር ባልመጣ እያሉ ለየትኛው ጥሩነቱ ነው የምትታገሽው? ለየትኛው አባትነቱ? ዝም ብሎ ወንድ አለ ቤቷ ውስጥ እንዲባል ቤት ውስጥ ወንድ አለ እንዲባል የወንድ ችግር ነው ያለብሽ። በልጆቻችሁ አታሳቡሽ። እናንተ ያለ ወንድ መኖር ጾማችሁን እንዳታድሩ ነው። እንደዚህ አይነት ሴቶች ጾማችሁን እንዳታድሩ ነው። አልጋሽ ባዶ እንዳይሆን ነው። ኦኬ። ምንም በልጅ መሳበብ ከዚህ በኋላ እስቲ ለልጆቼ ብዬ ስትሉ እንስማ ብቻ። የልጆቻችሁን ጦስ ጠንቡሳስ ውሰዱ። በልጆቻችሁ አትሳቡ። ልጆቻችሁ ሰላም ነው የሚፈልጉት። ልጆቻችሁ ሰላም ይፈልጋሉ። ትምህርት እንዲገባቸው ደስተኛ እንዲሆኑ ኦኬ። ድንብር ያሉ ፈሪ እንዳይሆኑ ከፈለጋችሁ እንደዚህ ከሚደባደብ ከማያከብርሽ ከሚሰድብሽ ባል ተላቀሽ ሰላማዊ ህይወት ለልጆችሽ ስጪ። እንዴ ለልጆቼ ብዬ ጾሜን እንዳላድር በይ። ያለ ወንድ ማደር አልችልም በይ። አንድ ቀን ጾሜን ካደርኩ እሞታለሁ በይ። ከዚህ በኋላ ለልጆቼ ብዬ ስትሉ እንዳንሰማ። ለልጆቻችሁ ብላችሁ ነው ልጆቻችሁን መከራ እያሳያችሁ ያላችሁት። ስንት ጀግና እናቶች አሉ እርጥብ እየሸጡ በእንትን አገልግል እየሰሩ እየሸጡ ልጆች 3 ልጅ 4 ልጅ የሚያሳድጉ በዚህ ዘመን። እሺ ልጆቼ ያለ አባት እንዳያድጉ ስል ነው እየማገጠ እየደበደበኝ እየሰደበኝ ችዬ የምኖረው። ልጆቼ ያለ አባት እንዳያድጉ ብዬ ነው አልሽ። ቢሞትስ ባልየው ወጥቶ መኪና ገጭቶት ፍግም ቢል ልጆቹን አባታችሁ ስለሞተ ያለ አባት እንዳታድጉ ሞቱ ልትያቸው ነው? ልጁ ከአባት ፍቅር ይፈልጋል። የትኛው ፍቅር? ልጆቹን የሚመታ ሚስቱን የሚመታ ፍቅር መች ሰጥቶ? ፍቅር የሚሰጥ አባትማ እሺ። ተለያይተውም እኮ የተማሩ ባልና ሚስቶች ፍቅራቸው አልቆ ተለያይተው እንደ ወንድምና እህት ክፍል ለይተው ለልጆቻቸው ሲሉ አንድ ቤት ተከባብረው የሚኖሩ እኮ አሉ እኮ። ለምን? ጥሩ አባት ስለሆነ ለልጆቹ አባት ፍቅር ስለሚሰጥ። ለእኔ ፍቅር ባይሰጠኝም እኔም ባይፈልገኝም እኔ እህቱ ሆናለሁ፣ እሱም ወንድሜ ይሆናል። አልጋ ለይተው አብረው ይበላሉ አንድ ዳይኒንግ ቴብል ላይ። ልጆቻቸው ጭቅጭቅ ንትርክ አይተው አያውቁም። በሰላም የተማሩ የተከበሩ ተከባብረው ልጆቻቸውን ያሳድጋሉ። ግድ አይደለም በቃ ፍቅር አልቋል፣ ግድ አይደለም። ካልፈለገኝ አላስገድደውም። ግን ልጆቹን በጣም ስለሚወድ ለልጆቹ ፍቅር ስለሚያስጠናቸው፣ ስለሚያጠዋቸው፣ ስለሚያበላቸው፣ ስለሚያጠጣቸው፣ አብሯቸው ጊዜ ስለሚያሳልፍ
አባታቸውን በጣም ስለሚወዱ ኦኬ ብላ ለዛ ብላ ተለያይተው አንዳንድ ክፍል እሱም ፍቅረኛ ከፈለገ በውጭ ይዛል፣ እሷም ከፈለገች ትይዛለች። ከያዙም ያዙ ካልያዙም አልያዙ ብቻ ለልጆቻቸው ሲሉ አንድ ቤት ይኖራሉ። ግን እነዛ ሰዎች ፍቅር የላቸውም፣ ግን ክብር አላቸው፣ ይከባበራሉ። ልጆቻቸው ፊት አይጨቃጨቁም፣ ልጆቻቸው ፊት አይሰዳደቡም። ይሄ ነው ለእንደዚህ አይነት አባት ነው መስዋዕት የሚከፈለው። ጥሩ አባት ስለሆነ ለልጆቹ ኦኬ። እሷ ሌላ ከማግባት የአልጋው ይቀርባታል፣ ጾሟን ታድራለች። የአልጋው ይቀርባትና ለልጆቿ ስትል እሱ ደግሞ ሴት ሲያምረው ውጭ የፈለገውን ያደርጋል። በቃ ከእሷ ጋር ተለያይተዋል። እነሱ አባትና እናት ብቻ ናቸው። ለልጆቻቸው ሲሉ ነው አንድ ቤት የሚኖሩት። ግድ አይደለም። በቃ እሷ ቀረባት ለልጆቿ ስትል የአልጋዋን ጨዋታውን መስዋዕት አደረገች። በቃ እሱ ደግሞ ሲፈልግ ውጭ ወጥቶ አድሮ የፈለገውን አድርጎ ይመጣል። አይነካትም። ገለዋን እህቱ ናት። የልጆቹ እናት ብቻ ናት። እንደዚህ ተከባብረው የሚኖሩ አሉ ለልጆቻቸው ሲሉ። በተረፈ ግን ይሄ እንደዚህ እየተሰደብሽ እየማገጠ ይቅር እያልሽ ለምን ስትባይ ለልጆቼ በልጆች ማሳበብ አይደሉም። ከዚህ በኋላ ተባኗል። ለራስሽ ስትይ ነው። እሺ ራሄል ማውራት ፈልገሽ ነው ሚዩቱን ያበራሽው? ካለሽ አው የገቢ ምንጭ ከሌላት መቅደስ ትስራ። ምንድን ነው የገቢ ምንጭ? ሙሉ አካል አላት ማትሰራ አትሰራም እንዴ? ትስራ። ልክ እንደ ወንዱ ሰርታ ልጆቿን ታኑር። የገቢ ምንጭ ከሌላት እሱ ነው ማሳበቢያ። ሁሌ ሽንኩርትና ድንች ቸርችረው ልጆቻቸው የሚያሳድጉ ጀግና እናቶችስ እዚህ ቲክቶክ ላይ አሁን ወጣት ሆነው አገልግል እየሸጡ እርጥብ እየሸጡ ባልትና እየሸጡ 3 ልጅ 4 ልጅ የሚያሳድጉ እናቶችስ እንደነ ጸገበታ እንደነ ሶሲ እርጥብ እንደነ ምስር ባልትና አታዩም እንዴ? የገቢ ምንጭ ትላለች እንዴ? ሰበብማ መች ታጣላችሁ? ራሄል ሚዩትሽ በርቷል። ልታወሪ ፈልገሽ ነው ማሬ? ሀቡዬ እኔ ጋር እየተደወለብኝ ስለሆነ ነው እንጂ እኔ ጋር ሚዩትሽ እኮ እየበራ እሺ እያለ ነው። እኔ ደግሞ ሚዩት ስታበሪ የምታወሪው ነገር ኖሮ ማውራት ፈልገሽ መስሎኝ ነው። አይ አይደለም፣ ዝግ ነው እናቴ እኮ። በዚህ ቲክቶክ ስልክ ሴም ካርድ ሊኖር አይገባም። በዋይፋይ ከሱቅሽ ዋይፋይ ብቻ ኮኔክት አድርገሽ ነው ማስገባት ያለብሽ። ሴም ካርድ ካለው በተደወለ ቁጥር ያስተጋባል፣ እኛ ጋር ሚዩቱን ያበራል። ሴም ካርድ